እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው ይሄ አሺሽ ምናምን አሁን የሚባለው ሁለቱ መተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሹሪ የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጦ ይሄን እንግዲህ አሁን በወቅቱ አልተናገርንም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሹሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሹሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርት ኤንጅል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው። አብ ወልድ መንፈስ ቅዱስ አላምንም ያለ እኔ እንደ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት ያሁን የካውንስሉም አባል ሆነው ያሉ የአብያተ ክርስቲያናት አባል ሆነው ያሉ ልጆች ናቸው። እና ያ አይነት ሁኔታ አሁን ይሄንን ዝም ብለህ ስትተወው አሁን እንግዲህ በወቅቱ ውስጥ ለውስጥ ነው የተናገርነው። መዘይትም ላይ ያለው ነገሮችን ፊት ለፊት ስለምትጋፈጥ ባለቤትን ለማሸማገቅ አንተን ለማሸማገቅ የተሰራ ስራ ነው። አዎ ይሄ አሁን በአይነ ምድር ታጠበ ስትለው ሰውየው ከሰው አይምሮ ይወጣል። ገብቶሃል? እንዲህ አይነት የሆነ ሰው መንፈሳዊ አባቴ ነው ቡሹሪ ያለ ሰው በሱ አይነ ምድር ሄዶ የተዋረሰ ሰው በወቅቱ የገጸጸን የተውነው ሰው አሁን እንደዚህ አይነት ነገር ስትናገር ይሄ እንግዲህ ስለከፋ ነው ይሄን የተናገርኩት። እስካሁን አልተናገረም። ቡሹሪ ከመጣው ባለፈው ራሱ መንግስቱ እንትን ብሎ አይደለ ሄደው መጥቶ ተከላክሎ እኔ ጠይቀው ምናምን ራሱን አጽድቶ ነው ሄደው እና እስከዛ ድረስ ነው የተባለው በወቅቱ ያስተናገዱ ሰዎች አብረው የነበሩ ሰዎች በወቅቱ። ስለዚህ አንተ የምትናገረው እውነቴ ነው ብለህ የምትናገረው ነገር ብዙዎቹን ያስበረገገ ወደ ቤተሰብ እኔ ጋር በማስረጃ ነው የሚመጣው። ለምን መሰለህ? ቤተል መጽሔት በወቅቱ እነዚህን እንትኖች ሁሉ አቀነባብራ ታወጣለች። አንፈራም ደፋር እና እንደዚህ አይነት ነገር የሚያወጣ ስላለ ወደ እኔ ነው የሚያመጡት። በዛ ምክንያት ሰው ሁሉ በቃ እንደ ፍትህ እኔ ጋር እንደሚፈልግ አይነት የተጠናከረም ነገር የለም። ካውንስሉ በዛን ዘመንም የለም። አብያተ ክርስቲያናት ውስጥ የሌሉ ብዙ እንትኖች አሉ ምናምን በቃ እሱ ጋር ሂዱ ነው የሚባለው። ማአት ነገር መጥቷል እኮ እኔ ጋር። ሌሎቹን አንናገርም ብለን ነው የተሆነው እንጂ ከትዳር ጋር በተገናኘ ከምን ጋር የፐርሰናል የሆኑ ከዝሙት ጋር ልጅ የወለደ እዚህ መጽሔት ላይ ራሱ አውጥተናል። አንዱ ራሷ መጣ ኢንተርቪው የሰጠች ልጅ ሁለተኛውን ልጅ ከሱ ነው የወለድኩ ብላ ባለትዳር የሆነች ባላ የታሰረ ምናምን ሁሉ ይወጣ አለ። ያንን ስትናገር ሰዎቹ እስከ ሞት ድረስ ነው የሚፈልጉ፣ ሊገሉ ነው የሚፈልጉት። ቢዝነሳቸው ነው፣ ኑሯቸው ነው። ውጪ የሚመላለሱት በዛ ነው። እዚህ ሀገር ውስጥ ህንፃ ገንብተው ምን ገንብተው ፎቅ ገንብተው ቢዝነሳቸውን ኑሯቸውን አደራጅተው እንትን የሚያደርጉት እንደሱ ነው። አንዳንዴ ባለቤቴ ሲነሽጣት እነሱ እኮ ይበልጡሃል፣ ሰርቀውም ዘርፈውም ያምጡ ይዘዋል ትለኛለች። ይዘዋል። አንተ ባዶ አፍን ነው የምትጮኸው። እምነት ደግሞ እንደሱ አይደለም። መጽሐፍ ቅዱስ ደግሞ ገንዘብን ሰብስበ አይደለም እና ምንም እቺ ምድር ስላልተመቻቻቸው ውድ መኪና ሲነዱ ሚስቶቻቸው ዳይመንድ አድርገው በየአውሮፓ ሾፕ ሄደው ሲገዙ ባትቀና ይገርማል እንዴ! አንተም እኮ ዛሬ ጠዋት ራሱ ምን ያገርጋ ሚስት አይደለች እንዴ? ለምንድን ነው እንደዚህ የሚያደርጉ? እንደማጠቃቸው ስላሰቡ ነው በተሳሳተ መንገድ ስላል። አንተ እኮ አጥቂ አይደለም ተጠቂ ነህ አለች። በምንድን ነው ተጠቂነት ይዘህ? ይሄው እነሱ ባለመኪና ባለምናምን ነው፣ አንተ ተጠቂ ነው። ምን አለህ? ተጠቂ ከመንፈሳዊ እይታ አንጻር ነው እንጂ የምታስበው ከኢኮኖሚ አንጻር ካሰብከው ገንዘብ መሰብሰብ ባለጠጋ መሆንም አይደለም ዋናው የክርስትና መምጫው መንገዱ ራሱ። ይቺ ዓለም ስላልተመቻቸው በምድረ በዳ ተንከራተቱ ይላል እንጂ በለጸጉ አይልም። ቆዳ ለብሰው ሌጦ ለብሰው ዞሩ ይላል። በእሳት ተፈተኑ ይላል። በአንበሳ ጉድጓድ አፍ ወደቁ ይላል። በጉድጓድ ተጣሉ ይላል። የእምነት አባቶችን ያነሳና ዕብራውያን 11 ላይ እና 12 ላይ እና የእምነት አባቶችን በዚህ መንገድ ነው የሚገልጸው። እና አንተ አማኝ ነኝ ካልክ ገንዘብ ለመሰብሰብማ ከሆነ በቂ እኮ ነው ከነሱ ጋር መተባበር። አንድ ሰው ራሱ ከኛ ጋር ብዙ ቪዲዮ ስትሰራ ቄስ ግርማ